እንናገራለን። ሳሪ አንቺ መናገር የምትፈልጊውን የሁሉም የህዝቡም ጥያቄ ሊሆን ይችላል ብለሽ በነገራችን ላይ በር አልከፍትም ብላ ከላዋ ላይ ራሷን እንደገል ልታደርግ ነው ተብሎ በር ተከፍቶ በዛ የተነሳ እነሙኒ ተጠርተው በቃ ይሄን ነገር ለምን አትደፋፉም አትጠይቋ ስትጠይቅ ታፍራለች ተብሎ ጨርሰው ነው የመጡት። ዋሻው ያ ምክንያቱም ኤምባሲ መጥቶ ያወራልሽን ነገር ራሱ መተሽ ነግረሽኛል። ሶል ብሩን ወደ ኢትዮጵያ እንዳስተላልፈው ኤምባሲዎች በኔና አንቺ ጉዳይ ላይ ሊጠይቁሽ ብለው በዛው ስለ ሶል ሲያወሩ እነ ሙኒት እንኳን አያውቁም ነሽ የኤምባሲ ምስጢር እንኳን የነገርሽ። ኤምባሲ ደግሞ ቁጭ ብሎ ያየኛል። ለዛ ካሁን በኋላ ምንድነው የሚያይምንሽ? ለዛ ቤት ላይሽ ላይ ቆልፈሽ አልከፍትም ብለሽ ስትይ በቃ ይሄን ነገር አታንሱባት ተብለሽ ነው እኮ ስብሰባ የተጠራችሁ የመጡት አይደል? ሊወያዩ በቃ አንተ ለማለት እኮ እነ ሙኒት መጀመሪያ ሺሻ ቤት ዲስከስ አድርገው ጨርሰው ነው የመጡት። አይኗን አላሳየም ነው። አንቺም ክስ መስርተሻል እኮ ክስ። እኔ እኮ በእኔ አጀንዳ ባላነሳ እኔ ካልፈለኩት ካላነሳውት ኖሮ ክስ እንደተመሰረተባቸው እንኳን እኮ አያውቁም እኮ። እንደዚህ አይነት እኮ መሰሪ ሰው ነሽ እኮ አንቺ። ውሃ ስጪኝ ሲሉሽ እኮ የመርዝ ብልቃጥ እንደዚህ ደፍተሽ የዛው በልቃጥ ላይ ሳታጥቢ ውሃ ምሰጪ ሰው ነሽ። ደግ ለመባል ታይታ ነው የምትፈልጊው፣ ሙገሳ ነው የምትፈልጊው። ሳርዬ ጠንካራ ሴት ነሽ ምናምን እንዲሉሽ ነው አይደለሽም። ልፍስፍስ ጀዝባ ነሽ። የእውነት ዕውቀት እንኳን አጠገቢ ሲመጣ ትስታስጠላ ብሎሽ ትቶሽ የሚሄድ ነው። ሀብት ራሱ ምን አድርጌ ነው እዚህ ሴትዮ ጋር የመጣሁት የሚልሽ ሰው ነሽ እኮ አመዳ። ጨርቃምነት መቼም ካይምሮ ከማንነትሽ የማይጠፋ ዱቄታም ነሽ። ቂጅ ቢያሮጊት ገምቼውን ነገር አስረጃቸው። እሺ ኦኬ። ጉቺ፣ ሰኒ፣ ሌሎች የምትጨምሩት ካለ ጉቺ የምትይው ነገር አለ? ያው ሳርዬ ብዙ ነገር ሙኒት ጠቆም አድርጋ አልፋለች። የተፈጠረው ባይፈጠር ጥሩ ነበረ፣ ግን እግዚአብሔር ያለው ነው የሚሆነው። ሆኗል። በሆነው ነገር ደግሞ እኔ ፐርሰናሊ የራሴን የምነግርሽ ትላንትና ለብዙ ሰው የደረሽ ያስታረቅሽ አንቺ ብዳታም ሂጂ ከዚህ ቆሻሻ ነፍጣ እንትና እናት ናት እንትናት ቂጥ ናት ምናምን ወሬ አሁንም ልንሰባ ነው። ጋይስ ጅልን መስልሻለን እንዴ? ጂጂ እናት ናት ማሬና ስድ ጽሁፍሽን ለምን እንደ ጥቅስ ከራስጌሽ ጋር ለጥፊው እከካ ጅራሬ ድሮ ሌላ ሐሳብ አይቀያየር። ስንትን ያለና ኮንዶም ይዛሃል። ከዛ በኋላ እንዴት ከእንት እንደሚል ብቻ ነው ቃላት የሚያሳምረው። ቆሻሻ ዘንድሮ ማን አይነት ነገር ታወሪያለሽ እንዴ? ለኔቨር ጊቭ አፕም እንደዛ ነው ያልሻት። ለመሲም እንደዛ ነበር ስትያት የነበረው። ብቸኛዋ የቤቴ ቁልፍ ያላት እሷ ናት ስትይ ነበር። ቆሻሻ ደግሞ አሁንም ውሃሙ እንትን ነው እውነት። ያቺ ኪኒን እንዳንቺ ሆድ የቆዘራት እናትሽ ጀዝባን መስልሻለን እንዴ? እከካ እዚህ አፍሽን ከምትከፍቺ ምናልባት በኪኒን ዳሜጅ እንዳትሆን ሂጂና ሞራል ስጫት ለእናትሽ። ገንደ ቆሬ የሳቁባት ነው ያለችው። ቅማላ እውነት ነው ማለት ነው። ባክሽ በመስጠት የተነሳ ነበር ስድብ የተጀመረው። ቆስ እንዲህ ባላረግ ዋናው ከሷ እቺ አሁንም ሙገሳ ልትንት አንቺ የተባረክሽ ነሽ ከሴቶች ሁላ ምናምን ትላለች እንዴ? በመስጠት የተነሳ ነበር ስድብ የተጀመረው። ከዛ በኋላ ግን ለምን አንበሳ አትሰጭኝም የሚል ነው፣ አንበሳ አትሰጠሽኝም የሚል ጸብ ተጀመረ። አሁን ቆይ እስኪ ቆረቆንዳ አሮጊት አንድ ጥያቄ ልጠይቅሽ። እኔ አንበሳ ስጪ በውስጥን ያናገርኩሽ ንገሪኝ እስኪ። በፊት ለፊት 17 አንበሳ አውርደሽ 17 አንበሳ አውርደሽ